ማንም በሌለበት በዚህ ጫካ ውስጥ ሰውየው መጥቶባት ይሆን? እናም ፈርታ ከአንድ ዛፍ ጀርባ ተደበቀች። ሰውየውም አጠገቧ ሲደርስ መታችው። ሰውየውም ሊገላት የነበረው ሰውዬ እንዳልነበር ስታይ የሚያድናት ሰው እንዳገኘች ተሰማትና ሰውየውን መለመን ጀመረች። ያሳለፈችውን ነገር በሙሉ ነገረችው። ሰውየው ግን ብዙ አላመናትም ነበር። ግን በጣም እንደተጎዳች ሳይ መሳሪያውን እንደያዘ ይከተላት ጀመር። ከዛም ሊያስመልጣት ወሰነ። ግን መኪናውን እየነዳ ያለ ፊት ለፊቱ አንድ ትልቅ ዛፍ ወድቆ መንገዳቸውን ዘግቶባቸዋል። መንገዱ እንደተዘጋ ስታይ ሊሳ በጣም አዘነች። ምክንያቱም ያ ነብሰ ገዳይ እንዳደረገው ታውቃለች። ዛፉንም ከመንገዱ ዞር ለማድረግ ሞከሩ። ግን ሁለቱ ብቻ ዛፉን ዞር የሚያደርጉት አይነት አልነበረም። በዛ ቅጽበት ያ ጥቁር መኪና ድጋሚ መጣ። ሊሳ በጩኸት ማልቀስ ጀመረች። ሰውየው ግን መሳሪያውን ይዞ ከፊቷ ሆኖ ይከላከልላት ጀመር። ነብሰ ገዳዩ ግን ተረጋግቶ ነበር ወደ እነሱ የመጣው። የሊሳ ወንድም ነኝ አለ። ባሏ በቅርቡ ስለሞተ አይምሮዋን ያማታል አለው። ሰውየውንም እህቱን ስላገኘለት አመሰገነው። ሊሳም ሁሉንም ነገር ለሰውየው ልታስረዳው ሞከረች። ግን የነብሰ ገዳዩ አስመሳይነት ሰውየውን አሳመነው። ከዛም እንደ ወንድሟ አክት ማድረግ ጀመረ። የአይምሮ ህመምተኛ እህቱ እንደሆነች አስመሰለ። ሊሳ ግን ለሰውየው ለማስረዳት ብዙ ጣረች። ከዛም የነብሰ ገዳዩን ስልክ ቼክ እንዲያደርግ ሰውየውን ለመነችው። ሊሳም ሰውየውን ታግላ ከእጁ ላይ ወጣች። ያኛውም ሰውዬ ነገሮች ትክክል አይደሉም ብሎ ተጠራጥሮ ነብሰ ገዳዩን ሊያስቆመው ሞከረ። ነብሰ ገዳዩ ግን አሁንም ወንድሟ ነኝ እያለ ማስመሰል ቀጠለ። ሰውየውም ስልክህን አሳየኝ እያለ መናገር ጀመረ። በዚህ ቅጽበት ግን ሰውየው ስልኩን የሚሰጠው አስመስሎ ሰውየውን ደበደበው። ሊሳ መጮ ጀመረች። ሰውየው ግን ፊቱን ስላየው ሳይገለው ሊለቀው አልፈለገም። እናም ተኩሶ ገደለው። ዝናብ መዝነብ ጀመረ። ነብሰ ገዳዩ እስከ ማታ ድረስ ሊሳን አላገኛትም ነበር። ግን ተስፋ ቆርጦ አልቀረም። እየፈለጋት ነበረ። ሊሳም አንድ ድንጋይ ጀርባ ተደበቀች። ትንፋሿን እንኳን ማሰማት የማትችልበት ሁኔታ ውስጥ ነበረች። ሰውየውም እሷ ወዳለችበት ቦታ መጣ። ግን አላገኛትም፣ ሄደ። በዛ ቅጽበት ሊሳ ለመንቀሳቀስ ወሰነች። ነብሰ ገዳዩን ተኮሰ። ግን ሊሳ ሳትሆን እንስሳ ነበር የመሰለው። ይህን አጋጣሚ ተጠቅማ ሊሳ ቶሎ ብላ ተደበቀች። ግን እዚህ አካባቢ እንደሆነች የሚያሳዩ ምልክቶች አይቶ ስለነበር ሰውየው ሊሄድ አልቻለም። ከዛም ወጣ እንድትገጥመው ሊያሳምናት ይሞክር ጀመር። እንድትወጣም መሳሪያውን ቁጭ አደረገ። ሊሳ ግን በጣም ቆስላ ስለነበር ከሱ ጋር መጋጠም እንደማትችል ታውቃለች እና ምንም ያህል እንድትወጣ ሊያሳምናት ቢሞክርም ሊሳ ግን ንቅንቅ አላለችም። በስተመጨረሻም የተሳሳተ መሰለውና ሄደ። በሚቀጥለው ቀን አንድ ዛፍ ጋር ነቃች። ለማምለጥ ግን ብዙ መንገድ ይቀራት ነበር። ጫካ ውስጥ ዝም ብላ እየሄደች እያለ ያ ጥቁር መኪና ሲያልፍ አየችው። ጠጋ ብላ ስታየው ነብሰ ገዳዩ ትላንት የገደለውን ሰውዬ ለመቅበር ይዞት መጥቶ ነበር። ሬሳውንም ይዞ ራቅ ወዳለ ቦታ ሲሄድ ቀስ ብላ መኪና ውስጥ ገባች። መኪናውን ብትበረብርም ቁልፉን ግን ልታገኘው አልቻለችም። የሰውየውን ስልክ ብቻ ነበር ያገኘችው። ከዛ ግን ሰውየው መጣባት። ከዛም ከኋላ ወንበር ቶሎ ብላ ተደበቀች። እንደድል ሆኖ መኪና ውስጥ ሲገባ ምንም ነገር አላስተዋለም። ልክ የመኪናው ሞተር መጮ ሲጀምር ስልኩን አንስታ አጋጣሚውን ለመጠቀም መሞከር ጀመረች። ያለችበትን ቦታ በሹክሹክታ መናገር ጀመረች። ግን ፖሊሶች ሊሰሟት አልቻሉም። ከዛ ግን ሰውየው ስልኩን ሊያገኘው አልቻለም። እናም መኪናውን አቁሞ ስልኩን መፈለግ ጀመረ። በመስታወት ውስጥም አየ። ሊሳም እንዳወቀ